ሰላም ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለፋሲካ በዓል በሰላም አደረሳችሁ ወገኖቼ። እንግዲህ ፋሲካ በዓል ጌታ ኢየሱስ ክርስቶስ ሞቶ ከሞተም በኋላ ከ3 ቀን በኋላ ሞትን ድል ነስቶ መቃብርን አሸንፎ የተነሳበት የሰው ልጅን በደሙ ያነጻበት ያጠበበት በዓል የምናከብርበት ነው። እኛም ከሞት ወደ ህይወት የተሻገርንበት ስለሆነ በደሙ የነጻንበት በዓል ስለሆነ እጅግ ታላቅ በዓል ነው። ሃይማኖታዊ ትርጉሙ እኔ ከአእምሮ በላይ ነው የሚሆንብኝ። እግዚአብሔር ለሰው ልጅ ያለው ፍቅር ነው የሚደንቀኝ። እግዚአብሔር እንዲሁ ዓለሙን ወዷል ያለው ነገር ይገርመኛል። ከዛ አንድያ ልጁን ደግሞ ልኮ የሰው ልጅን አድናለሁ ብሎ ተወልዶ 33 ዓመት ሲሞላው እንደገና አስተምሮ ምን ብሎ ሲጨርስ ደግሞ ጊዜውን ጠብቆ በመስቀል ሞት ሙቶ ከዛ ደግሞ ሞትን ያሸነፈበት ነው እና ወገኖች ሁሉ ይሄ ከዚህ መማራ አንደኛ ፍቅር ታምረ ሰዎች ለሰዎች ፍቅር መስጠት አለባቸው። እግዚአብሔር ለኛ እንዲሁ እንደወደደን እርስ በርሳችን መዋደድ አለብን፣ መተሳሰብ አለብን የሚለው ነው። ሌላው ደግሞ በደሙ ዓለምን ያነጻው ጌታ ኢየሱስ ክርስቶስ ሰውን ሳይመርጥ ነው። ሙስሊም፣ ክርስቲያን፣ ፕሮቴስታንት ነው፣ ካቶሊክ ነው ምንድነው ሳይል ለሰው ልጆች በሙሉ ለዓለም ሁሉ ያደረገው ታምራት ነው ወገኖቼ። ስለዚህ እናንተ ደግሞ እንደዚሁ ለወገኖች ሰው ለሆነ ለሰው ዘር ሁሉ ርህራሄ እንዲኖረን ያስፈልጋል። ለሰው ልጆች ማሰብ አለብን እና ውለታ ደግሞ ማሰብ አለብን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ውለታ እጅግ ከአእምሮ በላይ የሆነና እጅግ ታላቅ ስለሆነ ውለታውን አስበን መዳናችንን አውቀን ደግሞ እንግዲህ የይቅርታ ሰዎች የፍቅር ሰዎች እንድንሆን ነው አደራ መላችሁ። ሌላው ደግሞ ወገኖቼ ጌታ ኢየሱስ ክርስቶስ እንደዚሁ ማድረግ ያለበትን አድርጎ ጊዜውን ሰዓቱን ጠብቆ እንደሞተ እንደተነሳ ሁሉ ሰውም እንደዚሁ ጊዜ ሰዓቱን ጠብቆ እግዚአብሔር ከተቀበረበት ነገር ሁሉ ያስነሳዋል። ከሞተበት ነገር ሁሉ ከተቸገረው ነገር ሁሉ ከፋይናንሻል ፕሮብሌምም ከሆነ ከገንዘብ ችግርም ከሆነ ከጤና ችግርም ከሆነ ከብዙ አይነት በዚህ ዓለም ካሉ መከራዎች ችግሮች ከቀበሩት ኃይላት ጉልበቶች ሁሉ በላይ ሆኖ የሚያድን የሚታደግ እግዚአብሔር ታላቅ ታምራዊ ነገር የሚያደርግ እንዳለ ማወቅ አለብን። እኛ ትምክህታችን ክርስቶስ ትምክህታችን እግዚአብሔር እንዲሆን ነው የፈለኩት አንደኛ። ሁለተኛ ደግሞ ትዕግስቱ ይገርመኛል። ያ ሁሉ በደል ያ ሁሉ ስቃይ ሲያደርሱበት የሚያደርጉትን አያውቁምና ይቅር በላቸው ያለውን ነገር እኛም እንደዚሁ ለሌሎች የሚያደርጉትን አያውቁምና ይቅር በላቸው ብለን እንድንጸልይላቸው ትምህርት ያስተላልፋልና ወገኖቼ። ስለዚህ እኛ በምድር ስንኖር እንግዲህ ቆይታችን የተወሰነ ነው። የምድር ቆይታ አሸናፊዎች እንድንሆን ስኬታማዎች፣ ደስተኞች፣ ስነ ልቦናችን የተገነባ ሃይማኖቱ በትክክል የገባን ሳይንሱ በትክክል የገባን አእምሯችን መንፈሳችን ጠንካራ የሆነ ሰዎች ለመፍጠር ነው አይደለ? ፒዲፒ ባያስቱ እያልኩኝ የሆነ መልእክቶች ማስተላልፈው ፕሮግራሞች ምሰራ። አሁን ወገኖች አደራ ምላችሁ ነገር ቢኖር ምንድነው እንደዚሁ በቃ እኛ እግዚአብሔርን ስናምን መንፈሳችን ጠንካራ ደስተኞች ሁልጊዜ በእግዚአብሔር ደስ ይበላችሁ ሰላም ሆኗል፣ ፍስሐ ሰላም ሆኗል፣ ደስታና ሰላም ሆኗል ልክ እንዳለን ሁሉ ሰላም እንደሆነ አውቀን እምነቱን እውነተኛ እምነቱን ውስጥ አድርገን መዳናችን እርግጠኛ ሆነን ግን በመዳናችን ደግሞ የታዘዝነውን ነገር እንድናደርግ ደግሞ እግዚአብሔር ይፈልጋል እና እንደዛ እያልን እንግዲህ ለሰዎች በጎ እንድንሆን ከዛ ደግሞ ችግር ከአቅማችን በላይ ነው እያልን ችግርን ኃይል እንዳንሰጠው ጉልበት እንዳንሰጠው ከችግሮች ሁሉ በላይ ከነገሮች ሁሉ በላይ የሆነ እግዚአብሔር የታመነ ነው ወገኖቼ። እግዚአብሔር ከነገሮች ሁሉ ያስነሳናል። ብቻ እኔ የምላችሁ እግዚአብሔር ስራውን እስኪሰራ ጊዜው እስኪደርስ ድረስ እኛ ማድረግ ያለብን ነገር እናድርግ። ልክ ኢየሱስ ክርስቶስ ተወልዶ ሙቶ ተወልዶ አድጎ አስተምሮ ያ ሁሉ ተአምራት ሰርቶ ከዛ መጨረሻ ላይ እንደዛ ተሰቅሎ እንደተነሳ ሁሉ ለሁሉ ጊዜ እንዳለው ማወቅ አለብን ማለት ነው። ጊዜያችንን ጠብቀን እኛ ማድረግ ያለብንን ነገር እያደረግን
በመሃል እግዚአብሔር ይባርከናል፣ በሀብትም ይባርከናል፣ በደስታም ይባርከናል፣ በጤናም ይባርከናል፣ በበጎ ነገሮች ሁሉ ይባርከናል። የሰላም አምላክ ሰላምን ይስጠን። ሰላም ነው ዋናው ነገሩ ብዬ ወገኖቼ እንግዲህ በሌላ ተከታታይ ፕሮግራም መልእክቶች እስክንገናኝ ለዛሬ አመሰግናለሁ። እንግዲህ ዩቲዩቡን ቲክቶኩን ፒዲፒ ባያስቱ የሚለውን ላይክ ሼር ሰብስክራይብ ብታደርጉን ደስ ይለኛል። መልእክቱ ከጠቀማችሁም ኮሜንት ላይ ብትነግሩኝ ኮሜንት ጽፉልኝ ደስ ይለኛል እና መልካም ይሆንልን ለሰው ልጆች ሁሉ እኔ ሰውን ሳልመርጥ ለሰው ልጆች ሁሉ መልካም እንዲሆን ልቦና እንዲሰጥልን የሰላም አምላክ ሰላም እንዲሰጠን እንድንበለጽግ በነገሮች ሁሉ ደስ እንዲለን እፈልጋለሁ እና እንደዛም ተመኝቻለሁ። ይሆንልናል። እግዚአብሔር ስለ ሁሉ የታመነ የተመሰገነ አምላክ ስላለኝ አመሰግናለሁ።